የድንቅነሽ የ2025 የህይወት ዘመን ስኬት ተሸላሚያችን ማሪያ ሙኒር። ማሪያ በአዲስ አበባ ተወልዳ የአንደኛ ደረጃን በካቴድራል ሁለተኛ ደረጃ ትምህርቷን በእቴጌ መነን አጠናቃለች። የሥራ ዓለምን በአዲስ አበባ የሰራተኛና ማህበራዊ ጉዳይ ሚኒስቴር በዳኝነት የጀመረችው ማሪያ በሞት ከተለያት ባለቤቷ ያፈራቻቸውን 2 ልጆቿን እያሳደገች ከአዲስ አበባ ዩኒቨርሲቲ በህግ በዲግሪ ተመረቀች። እንደ አውሮፓውያኖቹ አቆጣጠር በ1991 ማሪያ በፌዴራል ከፍተኛ ፍርድ ቤት በሲቪልና ወንጀል ፍርድ ቤት ዳኛ ሆነች። እሷና ባልደረቦቿ የኢትዮጵያ ሴት ጠበቆች ማህበርንም መሰረቱ። የዳኝነት ኃላፊነቷን ካጠናቀቀች በኋላ በግሏ በጥብቅና እየሰራች በሁሉም ክልሎች የሴት ጠበቆች ማህበርን ቢሮና ኮሚቴዎችን መሰረተች። በማህበሩ ከ8000 ለሚበልጡ ሴቶች በነፃ ህጋዊ አገልግሎት በመስጠቷ የኤፒኤፒ ተሸላሚ ነበረች። ሴቶች በምርጫ እንዲሳተፉ የቤተሰብ የቅጣት ህግ እንዲታረም የተሟገተው የኢትዮጵያ ሴቶች ማህበር ቡድንም መሪ ነበረች። ዘላቂ መፍትሄ ፍለጋን እንደ አውሮፓውያኖቹ አቆጣጠር በ2003 ተመስርቶ በ2005 ስራ የጀመረውን ለተጠቂ ሴቶችና ልጆች የመጀመሪያውን መጠለያ ቤት ሴፍ ሃውስ የከፈተውን የጾታዊ ጥቃት ተከላካይ ማህበርን TTTMን መሰረቱ። በ2009 በአዲስ ስም የሴቶች መጠጊያና ልማት ማህበር ወይም አውሳድ ሆነ። አውሳድ 2676 ሴቶችንና 1134 ልጆችን አገልግሏል። በአሁኑ ወቅት ከ120 በላይ ሴቶችና ህፃናትን ይዞ በአዲስ አበባ 2 በአዳማ 2 መጠለያ ቤቶች አሉት። ሴቶቹና ህፃናቱ ከክልሎችና ከደቡብ ሱዳንም ሲመጡ የህክምናና የስነ ልቦና ድጋፍ እንዲያገኙ ተደርጎ በቆዳና ቀርከሃ ስራዎች ህፃናትን በመንከባከብ ጥልፍ በመጥለፍ ይሰለጥናሉ። በሰለጠኑበት ሙያም ስራ እንዲጀምሩ የመቋቋሚያ ገንዘብ ይሰጣል። አውሳድ በ2013 ከአረብ ሀገራት ለተመለሱ የስነ ልቦና ማህበራዊ ድጋፍ አድርጓል። ተመላሾች ስልጠና ሰጥቶ በንግድ ስራ ላይ ይገኛሉ። አሳ መመጽወትን ሳይሆን አሳ ማጥመድን ማስተማር እንዲሉ። የማሪያ ደስታዋ ልጅ እያለች ታላቆቿን ማስተማሯ፣ ወጣት ሳለች በድርቅ ለተጎዱ ገንዘብ ማሰባሰቧ፣ ጾታዊ ጥቃት የደረሰባቸውን የሚቆዩበት መጠለያ ማሰራቷ፣ እዛው ተምረው በጎ ፈቃደኞችም ሆነው ከጀመሩ ሴቶች መካከል በዓለም አቀፍ ድርጅቶች የሥራ ኃላፊ መሆናቸው ነው። ማሪያ የአውሳድ መስራችና አስተዳዳሪነት ባሻገር ቀደም ባሉት ዓመታት የከፍተኛ ፍርድ ቤት ዳኛ፣ የኢትዮጵያ ሴት ጠበቆች ማህበር መስራች፣ የኢትዮጵያ ሴቶች ግንኙነት መረብ መስራችና አባል፣ የሴቶች መብት ተሟጋችና የህግ ጥብቅና ሰጪ፣ በኢትዮጵያ የተባበሩት መንግስታት ሴቶች ቢሮ አማካሪ ነበረች። ማሪያ ሙኒር ለትውልድ አርአያ ደግ ስራዎቿ የዓመቱ በጎ ሰው ሽልማትና በርካታ ምስክር ወረቀቶችንም ተቀብላለች። ህልሟ ለሴፍ ሃውስ መጠለያ ቋሚ ህንፃ ማግኘት፣ የህክምናና የስልጠና ማዕከል እንዲከፈትና ክሊኒኩም እደሳ እንዲደረግለት ነው። በአሁኑ ሰዓት ልበቀናዋና የኢትዮጵያ የቁርጥ ቀን ልጅ 5ኛውን ሴፍ ሃውስ መጠለያ በደሴና አካባቢው እየከፈተች ነው። የድንቅነሽ የ2025 የህይወት ዘመን ስኬት ተሸላሚያችን ማሪያ ሙኒር።